ዛሬ እንግዲህ ለመዝናኛ ለባክ ለመዝናናት ነው የወጣነው እና ጀርመንን እንደዚህ አላሰብናትም። የተለያዩ መብራቶች የልጆች መጫወቻዎች ተሰርቶባታል እና በጣም አምራለች። ያው እንደዚህ አልጠበቅናትም። እኛም ሁሉ ጊዜ ወክ ለማድረግ እንወጣለን። የመጀመሪያ ቀን ስናያት እንደዚህ አልጠበቅናትም ነበረ እና ይሄን በሚመስል መልኩ ተሰርቷል፣ ውብ ሆኗል። ይሄ መንገድ በመሰራቱ በጣም ደስታ ተሰምቶናል። ይሄንን ለሰሩት የአዲስ አበባ ከንቲባ አዳነች አቤቤን እናመሰግናታለን። የመጣሁት ከአርሲ አሰላ እዚህ ስደርስ እኔ ያየሁት ነገር ለኔ አዲስ ነገር የእውነት ሌላ ሀገር ላይ እንደዚህ በቴሌቪዥን በተለያየ ነገር ላይ በተለያየ ሚዲያ ላይ የምናየው ነገር በተግባር እዚህ እኔ በማየቴ እጅግ በጣም ደስ ብሎኛል። በጣም እላፊ ይበልጥ ዲቪ ወደኛ ሀገር ሊሆን ይችላል ብዬ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል። እጅግ እላፊ ተደስቻለሁ በጣም የእውነት አሁን እዛ ውሃ ውስጥ ገብቼ መሀል ላይ ምናምን ገብቼ ከልጆቹ ጋር ፎቶ እየተነሳው ነበር። የተሻለ ነገር የተሻለ ኢትዮጵያ ነገ ላይ እኔ እንዳይ አድርጎኛል ለራሴ። ይሄን ልማት ያደረገ ካለ አካል ጋር እናልማ። በተጨማሪ ደግሞ ደስ ያለ ነገር ምንድነው አሁን ብዙ ቦታዎች ላይ እናያለን በገንዘብ ደረጃ ማንኛውም መዝናኛ ስትሄድ ዛሬ በካፌ ደረጃ እንኳን በገንዘብ ነው እንዳቅም ነው ገብተህ የምትዝናና ልጆችን የምታዝናና። እዚህ ግን ያለ ምንም ክፍያ ነው። ስለዚህ ይሄም አንድ እድል ነው። ስለ ሁሉ ነገር እግዚአብሔር ይመስገን። ከዚህ በፊት የነበረው እዚህ ሰፈር በጣም አስጊ ቦታ ከማከል ሁሉ መጥቶ እዚህ ጋር ጠበቃ እንደሚደረግ የትኛውም ክፍለ ከተማ መንግስትም ያውቅ ነበር። አሁን በዚህ ሰዓት ኮሪደር ይዞ የመጣ ስጋት ቦታ የተባለው ወዴት እንደተቀየረ አሁን በዚህ አማርኛ የሚገለጽ አይደለም። ለምን ከዚህ በፊት የነበረው በጣም ከባድ ቦታ ጅብ የሚያልፍበት ቦታ ነበር። ይሄ የጅብ መንገድ ነበር በፊት የሚባለው። ከዛ ሌባ የሚቀመጥበት ጭማ ቦታ ነበር። አሁን ተቀይሮ ኮሪደር ልማት ውብ አድርጎ አሳምሮ በዚህ ሰዓት ልጆቻችን አንገባም እስከ 4 ሰዓት እያስገባን አይደለም ወደ ቤት እምቢ ብሎናል። ግን በግድ ነው እያስገባን አለው። ለምንድነው ይሄ ነገር እስከ 8 ሰዓት እስከ 6 ሰዓት ለምን አንቆይም በሚለው በጣም ልጆቻችን ይሄን ውበት በደንብ መቆየት አለብን እያሉን እየተጫወቱ እየተዝናናን ስለሆነ መንግስታችን ከዚህ የበለጠ ያመጣል ብለን ተስፋ እናደርጋለን። አሁንም ኢትዮጵያ ወደፊት ትቀጥላለች። ነዋሪ አሁን ተርሚናል እዚህ መጥቷል። እዚህ ሰፈር ተርሚናል መጥቶ እስከ ቤት ድረስ ከቤት ወጥቶ ቀጥታ ወደ ትራንስፖርት ነው እየሄደ ያለው። ለምን በፊት መሃል ላይ ትራንስፖርቱ ጋር እስከሚደርሱ ድረስ ቂማ ነበር፣ በጩቤ ሲወጉ ነበር፣ ለመሳፈር አይችሉም ነበር። አሁን በዚህ ሰዓት አቅመ ደካማ ከቤት ይወጣና ቀጥታ ወደ ታክሲ ነው እየገባ ያለው። በጣም መንግስት እያመሰገነን ነው። ልጆቻችን ደግሞ ከመንግስት ጋር እኛም ወጣቶች ከመንግስት ጋር ሆነን እየሰራን ነው። ምንም ችግር የለውም። ይኸው በዚህ ሰዓት እንደምታዩት ህዝብ መኪናውን ትቶ ታክሲ ትቶ በእግር ወክ እያደረገ ነው እስከ 4 ሰዓት እስከ 5 ሰዓት። ስለዚህ ኢትዮጵያ ፈጣሪ ይባርክላለሁ።